እምነት አለው። ሀብትና ንብረታቸው ሽጦ ወደ ባህር ማዶ የሚያቀኑ ዜጎች ስለሚሄዱበት ሀገር ይሆን ሊያጋጥማቸው ስለሚችል ነገር በቂ መረጃ የላቸውም። ጠይባ መሐመድም በህገወጥ መንገድ ተታላ 12 ሺህ ብር በመክፈል ከ5 ዓመታት በፊት ወደ ኩዌት ያቀናች ወጣት ናት። እዛ ከደረሰች በኋላ ግን ለአመታት ያለምንም ደሞዝ ክፍያ ስታገለግል ኖራለች። 4 ዓመት ከ9 ወር አልተቀበልኩ። በቃ ብሬን ስጭኝ ስላት እሺ ትለኛለች፣ ብሬን ስጭኝ ስላት እሺ ትለኛለች። ከዚህ በመጨረሻ ላይ እኔ በቃ ሄዳለሁ እና ብሬን አሰጭኝ እንደ ስላት እኔ ምን ላድርግ እኔ ደግሞ ለወጣም ስለ አፈራለሁ እንደዚህ አምባሲ ምናምን አላልኩም። በቃ የማውቀው ነገር የለኝም። ሰውም ጋር አልገናኝ ነበረ። በህገወጥ መንገድ ወደ ተለያየ ሀገራት የሚሄዱ ኢትዮጵያውያን በስራ በተሰማሩባቸው ሀገራት የተለያየ ሰብአዊ መብት ጥሰቶች ይፈጸምባቸዋል። ከወራት በፊት በአሰሪዎቿ ከሚደርስባት ጥቃት ለማምለጥ ከ7ኛ ፎቅ ወድቃ ለከባድ የአካል ጉዳት የተዳረገችው አደሰች ሳዲቅም ኤቢሲ በድጋሚ በስፍራው ተገኝቶ አነጋግሯታል። እኔ በገባሁበት 3 ቀን እንደዛ ያረክ ወይት እንደምትሄጃ ይሻሉ በላ በቃ እንደዚህ ጸጉሬ ምናምን ይዛ ስሪ ያለችኝ የመታችኝ በቦክስ ምናምን የመታችኝ። እኔ ደግሞ በቃ አምልጬ ያኔ እኔ ግን ህይወቴ ለማተረፍ ነው ተጠንጥሌ ለመውረድ ብዬ እንደዚህ ያኔ መስኮቱን ከላይ ነበረ ያኔ 7ኛው ፎቅ ነው ይዤው ተንጠልጥዬ ለመውረድ ስል አልቻልኩኝም። ቅርቡ መስኮት አለ ብዬ ያኔ ተጠንጥዬ ለመውረድ ሐሳቤ ነበረ። ከዛ እሷ አልቻልኩኝ ያጅኝ ያልኩት አልያዛችኝም። ከአፍንጫዬና ከጥርሴ ሙላ ደም መጣ። ከዛ ያኔ በአምቡላንስ ሐኪም ቤት ይወሰዱኝ። ውጪ መስራት በጣም አስቸጋሪ ነው። ብዙ ሰው ያንን ነገር አይተዋል። በእኔ ትምህርት እንዲወሰድ ፈልጋለሁ። በኩዌት የኢትዮጵያ ኤምባሲ ባደረገላቸው ድጋፍ ችግራቸው መፍትሄ ማግኘቱን ተከትሎ ወደ ሀገራቸው መመለስ እንደሚፈልጉ ይገልጻሉ። ከዚህ በስወርት አልቆ ላሳድስ መጣሁ። ደግሞ እዚህ ተቀባልሽ ስለኝ አሁን አልኳቸው ዋሽቼ እኔ ሰውየውን ፈርቻ ነው ተመልሼ ስሄድ እያሰቃዩኛል ብዬ ነው። አሁን 5ኛ ወሬ እንጃለሁ ካምባሲ ያመጣሁ። አሁን በ5ኛ ወሬ አልሐምዱሊላህ መቼም ትናንትና ወደ 1000 ብር ሰጡኝ። ዛሬም ደግሞ 1500 2500 ብር ሰጥተውኛል። የኢትዮጵያ ኤምባሲ ናቸው። ግን እኔ ስማቸው እንግዲህ አውቃቸው ግን በጣም ማመሰግነው በእነሱ ነው የኮራሁት እንጂ እኔ በሰራሁበት አይደለም የኮራሁት። አገሬ መሄድ እፈልጋለሁ ማለት ያኔ ይሄን ሲጨርስና የሴትዮዋ ጉዳይ ሲጨርስ ነው መሄድ ያሰብኩት። እኛም ስንወጣ ስደት የተሻለ ነገር መስሎን ነበረ። ብዙ ስቃይ ያለው ስደት መጀመሪያ የሀገሩን ኦፖርቹኒቲ ማወቅ አለበት። ብዙ ጊዜ ስደት ምን መርጠውኛ አገራችን ላይ ቁጭ ብለን ያለንን ኦፖርቹኒቲ ያለ ማወቅ